ባርኪኝ እናቴ ማርያም ስልሽ ተደላደለልኝ ሕይወቴ ባንቺ በእናቴ በእመቤቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድ እግር የቆመ ጽናት። ከሺህ ከሚቆጠሩ ቅዱሳን መካከል አንዱ ብቻ ነው ከሰው ልጆች መካከልም ክንፍ ተለይቶ የተሰጠው። ከኢትዮጵያ እስከ ሮም ከኢየሩሳሌም እስከ ግብጽ ድረስ ስሙ የሚነሳው ቅዱስ። ይኸውም የምናገረው ስለ አቡነ ተክለ ሃይማኖት ነው። በ1205 ዓመተ ምህረት አካባቢ በሸዋ ክፍለ ሀገር ይታሳ በምትባል ስፍራ አንድ ልጅ ተወለደ። አባቱ ጸጋ ዘአብ፣ እናቱ እግዚአርያ ይባላሉ። እኚህ ባልና ሚስት ልጅ ሳይወልዱ ቆይተው በእግዚአብሔር ተስፋ በማድረግ ያገኙት ልጅ ነበር። ስለዚህም ስሙ ፍስሐ ጽዮን፣ የጽዮን ደስታ አሉት። ገና በ3 ቀኑ ሕፃኑ እንደ ትልቅ ሰው ተናገረ። ከዚያም በኋላ በሀገሪቱ በተከሰተው ከፍተኛ ረሃብ ወቅት እናቱ ለሊቀ መላእክት ለቅዱስ ሚካኤል ዝክር ልትዘክር ፈልጋ የምታደርገውን ባጣች ጊዜ ሕፃኑ ፍስሐ ጽዮን እናቱ እንባዋን እየጠረገ በቤት ውስጥ ወደ ነበረው ትንሽዬ ዱቄት እጁን ዘረጋ። ዱቄቱም ተባዝቶ ማለቁን አላቋረጠም። እንደዚሁም ቅቤና ማር ባርኮ ሰጣቸው። ይህም በመጋቢት ወር ላይ የተፈጸመ ታምራታቸው ነበር። ሕፃን ፍስሐ ጽዮን ሲያድግ መልአኩ ቅዱስ ሚካኤል ተገልጦ ስሙን ወደ ተክለ ሃይማኖት ለወጠው። የስሙም ትርጉም በአብ በወልድ በመንፈስ ቅዱስ የተተከለ ተክል ማለት ነው። በ22 ዓመቱ ራሱን ሙሉ በሙሉ ለስብከተ ወንጌል ያዘጋጀ። ነገር ግን የበለጠ መንፈሳዊ ትምህርትን ለማግኘት በ30 ዓመቱ ወደ ሰሜን አቀና። ስጋ እየደለለ ክብሯን ስለቀማ ይኸውና ዛሬ ነፍሴን ቅዱስ ተማ፣ ነፍሴ ቅዱስ ተማ፣ ነፍሴን ቅዱስ ተማ። ጉዞ ብዙ አደጋዎችን አሳልፎ በአምባሰላሴ አካባቢ በሐይቅ ጣና ደሴት ወደሚገኘው የአቡነ ኢየሱስ ሞዐ ገዳም ደረሰ። እዚያም ለ9 ዓመታት በመቆየት መንፈሳዊ ትምህርቱን አጠናከረ። ከዚያ ወደ ትግራይ በመጓዝ ጽዮን ማርያምን እንደተባረከ ከዚያ ታዋቂው በደብረ ዳሞ ገዳም ገብቶ በዮሐንስ እጅ ተጨማሪ ትምህርቶችን አገኘ። እውነትን በግፋች በዝች ሶመደ ክደትን አውልቆ ስለ ክብር የሚኖር እንኳን የለመነው ያሰበው የሚሰጥ ጻድቅ ሰው አማረኝ፣ ቅዱስ ሰው አማረኝ፣ ጻድቅ ሰው አማረኝ፣ ጻድቅ ባስነጠሰ። ትምህርትን በማስፋፋት ጀመሩ። በ1275 ዓመተ ምህረት አካባቢ በሸዋ ክፍለ ሀገር በአሁኑ ጊዜ ደብረ ሊባኖስ ተብሎ የሚጠራውን ገዳም መሰረቱ። መጀመሪያ ላይ ግን ደብረ አሰቦት ይባል ነበር። በ15ኛው ክፍለ ዘመን ስሙ ተቀይሮ ደብረ ሊባኖስ ሆነ። ከዚያም በኋላ በዋሻ ውስጥ ተደብቀው ለ29 ዓመታት ፈጽመው ሳይቀመጡ ሳይተኙ የሚያደርጉትን አስደናቂ ጸሎት ጀመሩ። እንደ ምሰሶ ቀጥ ብሎ በመቆም ሌሊትና ቀንን በጸሎት ያሳልፉ ነበር። ለ22 ዓመታት ለረጅም ጊዜ በመቆማቸው ምክንያት ቀኝ እግራቸው ተሰብሮ ወደቀ። ቀሪ 7 ዓመታት ግን በአንድ እግራቸው ብቻ ቆሞ ጸሎቱን ፈጸሙ።
ስለ አቡነ ተክለ ሃይማኖት ካሉ ታሪኮች ሁሉ የሚደንቀው ግን ክንፍ ያለው ቅዱስ መሆናቸው ነው። አንድ ቀን ወደ ኢየሩሳሌም ቅድስት ሀገር ለመሄድ ፈልገው በደብረ ዳሞ ገዳም ወደ ታች ለመውረድ ሲሉ ሰይጣን ገመዱን ቆርጦ ጣለባቸው። በዚያን ጊዜ እግዚአብሔርን ተመልክቶ ለቅዱሱ 6 ክንፍ ሰጣቸው። በእነዚህም ክንፎች ተሸክመው ወደ ታች ወረዱ። ከዚያን ቀን ጀምሮ እንደ አውሮፕላን ወደ ኢየሩሳሌም እንደሚሄዱ ገድላቸው ይነግረናል። ለዚህም ነው በስዕሎች ሁሉ ክንፍ ያለው ቅዱስ ሆኖ የምናያቸው። ሥጋ እየደለለ ክብሯን ስለቀማ ይኸውና ዛሬ ነፍሴን ቅዱስ ጠማ፣ ነፍሴን ቅዱስ ጠማ፣ ነፍሴን ቅዱስ ጠማ። አቡነ ተክለ ሃይማኖት በ1313 ዓመተ ምህረት አካባቢ በ99 ዓመታቸው አረፉ። በዋሻ ውስጥም ተቀበሩ። ከ60 ዓመታት በኋላ ግን አጥንታቸው ተፈልሶ ወደ ደብረ ሊባኖስ ተጓዘ። በ1950ዎቹ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘኢትዮጵያ በአባታችን መቃብር ላይ አዲስ ቤተክርስቲያንን አነጹ። ዛሬም ወር በገባ በ24ኛው ቀን በዓላቸው ይከበራል። በኢትዮጵያ ብቻ ሳይሆን በግብፅ እንኳን የሚከበሩ ብቸኛ ቅዱስ ናቸው። በአሌክሳንድሪያ ከተማ በስማቸው የሚጠራ ቤተክርስቲያንም አላቸው። እውነትን በግፋች በዝች ሶመደ ክደትን አውልቆ ስለ ቅር የሚኖር እንኳን የለመነው ያሰበው የሚሰጥ ጻድቅ ሰው አማረኝ፣ ቅዱስ ሰው አማረኝ፣ ጻድቅ ሰው አማረኝ፣ ጻድቅ ባስነጠሰ። ይህንን ቪዲዮ የምትመለከቱ ወንድሞቼና እህቶቼ አቡነ ተክለ ሃይማኖት የኢትዮጵያ እምነት ምሽግ፣ የጾምና የጸሎት አባት፣ በሕይወት ዘመናቸው ሺዎችን ከክደት ወደ እውነተኛ እምነት የመሩ አባት ናቸው። ስማቸው እንደሚያመላክተን ከሆነ በሥላሴ የተተከለ ተክል ሆነው ዛሬ በሚሊዮን ለሚቆጠሩ ምዕመናን የመንፈሳዊ ሕይወት ምሳሌ ሆነው ይኖራሉ። አቡነ ተክለ ሃይማኖት ነሐሴ 24 ቀን ሲያርፉ እግዚአብሔር ስምህን የጠራ ዝክርን የዘከረ ያዘከረና በቃል ኪዳን የተማጸነውን ሁሉ እምርልሃለሁ የሚል ታላቅ ቃል ኪዳን ሰጥቷቸዋል። አንድ እግራቸው ተሰብሮ እስኪወድቅ ድረስ የጸለዩት ለራሳቸው ሳይሆን ስለኛ እና ስለ ሀገራችን ኢትዮጵያ ነው። ዛሬ እኛ ለሀገራችን ሰላም ምን ያህል እንጸልይ ይሆን? መልሱን ለራሳችሁ ተውኩት። ቪዲዮ ላይ ቢጨመር ብላችሁ የምታስቡትን በኮመንት ላይ ጫር ያድርጉልን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።